እንኳን አደረሳችሁ እንመጣለን። ይጭስባችሁ ኑ ሳሪን ጉዝ ፋሲካን በማስመልከት እንደኛ ነው ጉዝቡ መቼም ቡናውም አውሮ ተጎዘቆዘ። እዚህ ፊት ለፊት ይሄን ይመስላል። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? አላችሁ ወይ? ያለን እግዚአብሔር ይመስገን። እንኳን አደረሳችሁ ለፋሲካ በዓል። ዛሬ ፋሲካ ይሄን ይመስላል። ያው እንደምታዩት እኔ ቤቴ ዕቃ ምንም ስለሌለኝ ማከብረው አመት በዓልን ጎረቤት ወይም እንደ ወንድሜ የምትሉት ጎረቤት ነው ማከብረው። ግን በዚህ መልኩ ደስ በሚል ሁኔታ እያከበርን ነው። እናንተ ጋር ፋሲካ እንዴት ነው? እኛ ጋር እንግዲህ እንደዚህ ፏ ድምቅ አድርገን እያከበርን ነው ቤተሰቦቼ። ስለዚህ እኛ ጋር ኑ አብረን እናክብርላችኋለሁ። ፋሲካ በጣም ደስ ይላል። ያው ምንም ቤቴ ምንም እንኳን ዕቃ ምናምን ባይኖረኝም ያው ብቸኝነት አልተሰማኝም። እዚህ ጎረቤት ሆኜ እንደዚህ ፏ ድምቅ አድርገን እንደዚህ ልጆቼ ፏፏ ብለው አምሮባቸው እዚህ ጋር ዮሐንስ አለ አመት በዓልን እያከበርን ነው። እናንተስ እንዴት እያከበራችሁ ነው? ኮሜንት ላይ ግለጹልኝ። እና ፋሲካ በጣም ደስ ይላል። እግዚአብሔር ይመስገን። ያው በዚህ እንግዲህ እያሸበረች ነው። ሃይ ቤተሰብ ባያቸው። ሃይ ቤተሰብ፣ ሃይ ቤተሰብ፣ ሃይ ሃይ እና ይሄን ይመስላል እላችኋለሁ። ፋሲካ እንግዲህ አብረን እንቆይ። አብራችሁን ተኛ ጋር ቆዩ። አንዳንድ ነገሮች እናሳያችኋለን። እግዚአብሔር ይመስገን ለዚህ ቀን በቅተን ፋሲካ በእንደዚህ በሚያምር ሁኔታ እያሳለፍን ነው። እና አሁን ቡና እናፈላለን፣ ምሳ እንበላለን። እስካሁን ድረስ በነገራችን ላይ ስራ ነበር የቆየ ነው። ገና አሁን ጨራርሰን ወደ እንትን የገባ ነው። ገና አሁን ነው የጨራረስነው። እስካሁን ስራ ነበር የቆየ ነው። አሁን ቡና እናፈላለን፣ ምሳ እንበላለን። አብራችሁን ቆዩ፣ የትም እንዳትሄዱ። ተኛ ጋር ሁኑ። አሁን ቡና ላፈላ ነው። በዚህ ትተኛለሽ፣ ትንሽ እዛ ጋር ዮሐንስ ጋር ትተኛለሽ። በዚህ እንግዲህ ቡና እኔ ነኝ ማፈላው ያለች ነው። ግን ተረጋጊ፣ ትንሽ ቀን ይቀርሻልና እኔ ላፍላ ችግር የለውም እዚህ እያልኳት ነው። ስለዚህ አሁን ቡና እናፈላለን አብረን ማለት ነው። ትንሽ ላስተኛትና በዚህ በነገራችን ላይ እንግዲህ አመት በዓል እንደመሆኑ የአበሻ ቀሚስ መልበስ ነበረብኝ። ግን የአበሻ ቀሚስ አለኝ በፊት ስለገዛሁት አሁን በጣም ከስቻለሁ እና አንዴ አስቀንሼው ነበር። ደግሞ ሁለተኛው አስቀንሽ ተብሎኝ ነው በጣም ስለሰፋኝ ማለት ነውና ለዛ ነው በዚች በሽፎን ድጋሚ የመጣሁት። ያው ቢሆንም እንግዲህ እግዚአብሔር ይመስገን በዚች ፋፈጭ እያል አመት በዓል በዚህ ነው ያለፍበይ እንደዚህ በጸሎት እንኳን አደረሰሽ ዮሐንስ፣ እንኳን አደረሰ። እንኳን አደረሳችሁ መንትዮቹ። እንኳን አደረሳችሁ። የት ልትሄጂ ነው? እንጂ ማንጃሽን ቡና የምታማስበት አያምሩም? ግን ዋው መንታ ልጅ የምትመኙ ፈጣሪ ለእናንተ መንታ ይስጣችሁ። የበዝንና የዮሐንስ ልብስ እንደዚህ ፋሲካን ምር ድምቅ ብለው እንዲውሉ ኪያ ኪር ትባላለች። እሷ ናት ስጦታ ያበረከተችልኝ። እግዚአብሔር ያክብርልኝ። ሱቋም ሰሚት ፍየል ቤት ገሊላ ፕላዛ አንደኛ ፎቅ ላይ ትገኛለች። በጣም አሪፍ ልብሶች አሏት። እግዚአብሔር ያክብርልኝ። እየሄዳችሁ ጎብኟት። አዎ እየሄዳችሁ ጎብኟት። ልጆቼ እንደዚህ ምር አድርጋ ለበዚህ ጫማም አላት። በነገራችን ላይ ያው አሁን እንትን ላይ ስለሆነች ብዬ ነው። በዚህ እንደ አምሮብሽማ ማልቀስ ነውር ነው። ነይ ቡና ፍያ አሁን ቡና ቁይላቸው ለተከታዩ ለቤተሰቦችሽ። እሺ አሁን ቡና እንቆላላችኋለን። አብረን ቆይ አብረን ቆይ ባያቸው። ምንድነው ይሁን የምትለው? እሺ ቡና ልናፈላ እኮ ነው። ለምን ስርዓት አትይዝም አንተ ጎረምሳ? ጎረምሳው ልጆቼን እንደምታዩዋቸው እዛ ራሳቸውን ችለው እየተጫወቱ ነው። እግዚአብሔር ይመስገን። እንግዲህ አመት በዓልን እንደዚህ በመሰለ መልኩ እያሳለፍን ነው እና ልጆቼን አየት እያደረኩኝ ቡና እያፈላሁ ነው። ምርጥ ቡና አፈላለሁኝ። አብራችሁ እንጠጣ። ቡና ቆላዴን በዛው አስተያየት ቡና እችላለሁ አልችልም? አንደኛ ሙያ አንደኛ ሃይ ጋይስ ሃይ ፋሚሊዎች
እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንደዚህ ቡናችን በአማረ መልኩ እንትን እያለ ነው እና ትርንጎም በምታዩት መልኩ አምሮባታል፣ ምር ብሎባታል። ማለቀቅልን ያው ምክንያቱም ምግብ ስራ ምናምን ስለቆየ ምግብ ላይ ጠጉር ስለሚወል ለዛ እና ደግሞ ክፍለ ሀገር ስለሄድን ደስ ብሎናል በጣም። አየሩ ሁሉ ነገር ይለያል። ሰላም አለው፣ ጫጫታ የለ፣ ምን የለ። እና ቤተሰብ በሉ ደግሞ እና ቤተሰቦቻችን እንግዲህ እንደዚህ የሚያምር ቡና ቆልቻለሁ። ያው ሙያዬን አትጠይቁኝ፣ አንደኛ ማለት ትችላላችሁ። አንቺ ደግሞ ሙያ በዛሽ። አይ ሙያ ሴት ልጅ ሙያ ከሌላት ምንድን ነው? እዛው እኛ እንመጣለን። ይጭስባችሁ በቃ መሬት ላይ አድርጊ። ቤተሰቦቼ እንግዲህ አሁን ልጆቼን አስተኛቻለሁ። የቡና ሰዓት ነው። ቡናችንን አብረን እንጠጣለን። ልጆቼ እንግዲህ ቡና በሰላም ጠጭ ብለው ትንሽ አረፍ ብለዋል። እኔም አመሰግናለሁ። ቡናዬን በክብር ያለ ልጅ ጠጣ ብዬ አረፍ ብያለሁ እላችኋለሁ። አሁን ቡና እንጠጣለን አብረን። የትም እንዳትሄዱ ተኛ ጋር ሁኑ። እንግዲህ ከስንት ልፋትና ድካም በኋላ አሁን ምሳ እየበላን ነው። እንብላ ምሳ እንብላ እየበላን ነው። እና በዓል እንዴት ነው ወይዘሮ ትርንጎ? በዓል እግዚአብሔር ይመስገን በጣም አሪፍ ነው፣ ደስ ይላል። የቡናችን እየጠጣን ነው። አሁን ሰዓት ሄዷል፣ ግን ያው እስካሁን ድረስ እኛ ስራ ላይ ስለቆየን ገና አሁን ቡና ልንጠጣ ነው። በነገራችን ላይ ቡና በጣም ጠምቶኛል። ቡና ጠጪ አይደለሁም፣ ግን ያው ሰዓቱ ስለሄደ ብዬ ነው። አንኮበር ብርድም ስለሆነ ያው ቡና እንጠጣለን፣ ለዛ ነው። እና ቆንጆ ቡና ነው ያፈላሁት። እንግዲህ እስኪ ይታይልሽ፣ ቅጁ እስኪ የዶሮ አይን አያችሁ፣ የዶሮ አይን የሚመስል ቡና ነው ያፈላሁት። እኔ ምንም ጥርጥር የለውም ባለሙያ ነሽ እውነትም። ጋዝ ላይ 5 ቀዳሽ እኮ እንዴት ነው? 5ኛ ልቀጅ ነው እንዴ? 2 እኮ ነን። ምን ቢሆን ያው እንግዲህ ወደፊት በዛ 5 ሰው እንድንሆን ብዬ 5 ልቅዳ ብዬ ነው። የዛሬ አመት እንግዲህ 5 እንሆናለን። ልጆችሽ ያድጋሉ፣ 2 እንደገና 4 እንሆናለን። ነገራችን 18 አመት የሞላ እኮ ቡና መጣ ይችላል። ያው እግዚአብሔር ደግሞ በተሰለ ተቀበናል በሚለው እንግዲህ 5 ስኒ ቀርቻለሁ ማለት ነው። እንደግማለና ምንም አማራጭ ጨጓራዬን ልመልጭኝ ነው እንግዲህ። አይ የኔ ቡናማ ጨጓራሽ ነው አይመጣም በእርግጠኝነት። ታበደ ቡና ስለሆነ ያፈላሁልሽ መንፈስሽን የሚያድስ ቡና ነው ያፈላሁልሽ። እና ቤተሰቦች በዓል እንደነገሩ እየዋልን ነው፣ እያሳለፍን ነው። እግዚአብሔር ይመስገን። እንግዲህ ባለን እንደ ቤታችን እንደዚህ በሚመስል እግዚአብሔር ይመስገን እያከበርን ነው። እንግዲህ የዛሬ አመት ደግሞ ከዚህ የተሻለ አሪፍ እንደምናሳልፍንም ጥርጥር የለውም። አንቺስ ምን ይመስልሻል ወይዘሮ ብጭልኝ? እኔ ደስ ብሎኛል፣ በጣም አሪፍ ነው። እኔም በጣም ደስ ብሎኛል። በነገራችን ላይ ያው አያጉልብን፣ ከዚህ ያነሰ አይሆንብን፣ ሁሌም በዚሁ እንሆን። ሁላችሁንም ፈጣሪ ዘንድሮ የነበራችሁትንም ወደፊት አንድ ላይ እንድታከብሩ ፈጣሪ ይርዳችሁ። ተቁጥራ ያብላችሁ። አመት በዓል ላይ በነገራችን ላይ ደስ በቃ በርከት ብሎ ሲያሳልፉ በጣም ደስ ይላል። ያው እኔና ብጭልኝ ግን እንደ ነገሩ እያሳለፍን ነው እላችኋለሁ። በያንጭ ቡና አመሰግናለሁ። ምንም ማለት አይደለም። እና ይሄን ይመስላል እላችኋለሁ የፋሲካ በዓል። እግዚአብሔር የተመሰገነ ይሁን። ጠጫ ያዥ አንዱን ላንቺ። አዎ አንድ ለኔ ነው ያሳለፈ ደስ ይላል። እስኪ ቅመሽ
ጠጅ ነው በይጠጅ የቡና ጠጅ የለውም። ተይ ጠጅ ቢሆንስ? እሺ ይሁንልሽ። እሺ ለምን በቃ ይሄ ሁሌ የማወራውን ነገር ተቃራኒ ነው የምቆመው። ምን እንደምሻለኝ ምንም ግራ ገባኝ። ተይ ግን አንቺ ምን ነው ባልሆንሽብኝ እኮ ያረተይ ብጭኝ ታይደለሽም። ቆንጆ ነው። አሪፍ ነው። አሪፍ ነው። ያው የሚጣፍጥ ቡና ነው ያፈላሁት። ውድ ቤተሰቦቻችን እንግዲህ ሁላችሁም ተቆጥራላችሁ። በድጋሚ እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። ለዛሬ ዓመት ደግሞ ፈጣሪ ተቆጥታ ያጎል ሀገራችንን ሰላም አድርጎ ኑሮ ውድነቱን ትንሽ ቀነስ አድርጎ ለዛሬ ዓመት ያብቃን። እኛ ይሄንን በመሰለ ፋሲካ አክብረናል። ልጆቼን አስተኝቼ ነው አሁን እና ተዝውን እንጨርሳለን። መልካም የፋሲካ በዓል በድጋሚ እንወዳችኋለን። ሰብስክራይብ፣ ሼር፣ ላይክ እንዳይረሳ። እንወዳችኋለን ቤተሰቦቼ። ቻው ቻው ቻው። ቻው ቻው።